አልኢማን ቢልገይብ በሩቅ ማመን የሚባለው የሆነው ነገር ይሄ አህለሱና ወልጀማዓዎች ከሚገለጹበት ከሚያምኑበት ከሆነው አንድ መሰረታዊ እምነት ነው። አላህ ስብሓነሁ ወተዓላም አማንያኖችን በገለጸበት ጊዜ አንዱን የገለጻቸው በምንድን ነው? አለዚነ ዩእሚኑነ ቢልገይቢ እና በሩቅ የሚያምኑ የሆኑ ብሎ ነው የገለጻቸው። ኢዘን አልኢማን ቢልገይብ በሩቅ ማመን ወይም ደግሞ አላህ ስብሓነሁ ወተዓላ ባላየነው በሆነው ነገር እንድናምን ባደረገን ባዘዘን በሆነው ነገር ጭምር ማመን ማለት ነው። هذا من صفات المؤمنين ومن عقيدة أهل السنة والجماعة كأهل السنة والجماعة مسارة እምነት ውስጥ የሚካተት ነው ማለት ነው። وكذلك እንደዚሁ መልእክተኛው ዓለይሂ ሰላቱ ወሰላም حينما جاءه جبريل عليه السلام ጅብሪል ዓለይሂ ሰላም ወደ መልእክተኛው ዓለይሂ ሰላቱ ወሰላም ዘንድ በመጣቸውና ከዛሊክ እንደዚሁ ስለ ኢማን በጠየቃቸው ጊዜ መልእክተኛው ዓለይሂ ሰላቱ ወሰላም ምንድነው ያሉት? አን ቱእሚነ ቢላሂ ወመላኢከቲ ወኩቱቢ ወሩሱሊ ኢላ አኺር ሐዲስ። ጠይብ በእነዚህ ልታምን ነው ብለው መልእክተኛው ዓለይሂ ሰላቱ ወሰላም ነገሩ። እንግዲህ የመጀመሪያ የነገሩት ምንድነው? አን ቱእሚነ ቢላህ በአላህ ሱብሓነሁ ወተዓላ ልታምን ነው አሉ። ወከዛሊክ እንደዚሁ አልኢማን ቢልመላኢካ ብንመለከት በመላኢኮች ማመንን ብንመለከት በመላኢኮች ስናምን ማለት ነው አንዳቸውንም አይተን አይደለም። ነገር ግን አላህ ስብሓነሁ ወተዓላ መላኢካዎች የሚባሉ የሆኑ ፍጥረታቶች እንዳሉት ስለ አንዳንድ መላኢካዎች ባህሪያዎቻቸውና ስማዎቻቸው ጭምር ማለት ነው የተነገረን እንዳለ ሁሉ አምነናል ማለት ነው። ጠይብ በእነዚህ መላኢካዎች አላህ ስብሓነሁ ወተዓላ ከነሱ በስማቸው የነገረን ወከዛሊክ ከባህሪያታቸው የተነገረንን መላኢካዎች አሉ ብለን እናምናለን። ወከዛሊክ መልእክተኛው ዓለይሂ ሰላቱ ወሰላም ጭምር ማለት ነው ጅብሪል ዓለይሂ ሰላምን ባለ 600 ክንፍ ሆኖ ህዋን የዘጋ ሲሆን ተመለከትኩት ሲሉ አዎ ማለት ነው። ጅብሪል ዓለይሂ ሰላም የተሰኘ የሆነ መላኢካ ባለ 600 ክንፍ ህዋ ዘግቶ የታየ መላኢካ አለ ብለን እናምናለን። ይሄ ግን አይተነው አይደለም። ስለዚህም ስላላየነው ደግሞ አናምንም አንልም። ለምን? የተነገረን ቢለዚ ላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ነውና የተነገረን በመልእክተኛው ዓለይሂ ሰላቱ ወሰላም ነው። ስለዚህም ካላየሁት አላምንም አንልም። ኢዘን በሩቅ ማመን ከአህለ ሱና ወልጀማዓ መሰረታዊ እምነት ውስጥ የሚካተት ነው የሚባል ለዛ ነው። ወከዛሊክ ስለ ዓለመል ጅንን በተመለከተ ወይም ደግሞ ጅኖችን በተመለከተ እንደዚሁ እንዳሉ እናምናለን። ግልጽ ነው አይደለ? እንዳሉ እናምናለን። አላህ ስብሓነሁ ወተዓላ ወኢዛ ሰረፍና ኢለይከ ነፈረን ሚነል ጅኒ የስተሚዑነ አልቁርአን እያለ በመልእክተኛው ዓለይሂ ሰላቱ ወሰላም ሲያወርድ ጅኖች የተባሉ ፍጥረቶች እንዳሉ እናምናለን። ሚን ሸሪል ወስዋሲል ኸናስ አለዚ ይወስዊሱ ፊ ሱዱሪ ናስ ሚነል ጅነቲ ወናስ ጅኖች የተባሉ ፍጥረታቶች እንዳሉ እናምናለን። አይተናቸው አይደለም፣ አንድ ቀን ተገናኝተናቸው አሊያም ደግሞ ሐላቸውን አይተን አይደለም። ነገር ግን ቁርአን ስለነገረ መልእክተኛው ዓለይሂ ሰላቱ ወሰላም ያሉ መሆናቸውን ስለነገሩ እናምናለን። ሀዛ ሚን ዐቂደቲ አህሊ ሱነቲ ወልጀማዓቲ። ወከዛሊክ ለምሳሌ አላህ ስብሓነሁ ወተዓላ ወይም መልእክተኛው ዓለይሂ ሰላቱ ወሰላም ቀብር ውስጥ ጸጋ አለ አሊያም ቅጣት አለ ሲሉ ሄዶ ያረጋገጠ የለም፣ እናምንበታለን። ይሄ የሙስሊሞች እምነት ነው፣ የሙስሊሞች እምነት ነው። ወከዛሊክ እንደዚሁ ጀነት ውስጥ ፊሃ ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። ሲጀመር አስለን ጀነት የምትባል የተዘጋጀች የሆነች እንዳለች ማን ያያለ? ነገር ግን የሙስሊሞች እምነት ነውና ያምናሉ ሙስሊሞች። አላህ ነው የነገረ፣ መልእክተኛው ዓለይሂ ሰላቱ ወሰላም ነው ምን ያደረጉ ያስተማሩ። እሳት ተዘጋጅታ ኡዕደት ሊልካፊሪን ተብሎ ተነገረ፣ እናምናለን። ይሄ የአህለ ሱና ወልጀማዓት እምነት ነው። አንዳንድ ሰዎች ለምሳሌ ስለ ዐዛብ አልቀብር በተነገረ ጊዜ ምን ይላሉ? እኛ ቀብርን ብንሄድና ከዛም በኋላ ብንፈትሽ አፈርን ገልጠን ሟችን ብንመለከት ያኔ ሰውየው ሲጣቀምም ሆነ ሲቀጣ አላገኘነውም፣ ስለዚህ አናምንም ያሉ የሆኑ አካላቶች አሉ። ከልሙዕተዚለቲ ሙዕተዚላዎችን ይመስል ማለት ነው። ይህ ትክክለኛ የሆነ ምን አይደለም፣ እምነት አይደለም። በነገራችን ላይ አልኢማን ቢልገይብ የሚባለው በሩቅ ማመን የሚባለው የሆነው ርዕስና ነጥብ ምንድነው? ሰዎች የሚፈተኑበት የሆነ ምንድነው? መስቀለኛ የሆነ ፈተና መስመር ነው። ግልጽ ነው። ሰዎች አይ ባላየነው አናምንም። ለምሳሌ ውጁድ አልመላኢካ የመላኢካዎችን ግኝነት ማለት ነው
ያወገዙ የሆኑ አካላቶች አሉ። የጅኖችን ግንኙነትን ያወገዙ የሆኑ አካላቶች አሉ። ፈተና ነው። ኢዘን ሙስሊሞች ወይም ደግሞ አማኞች ምን ተብለው ነው የተገለጹት? አለዚነ ዩእሚኑነ ቢልገይብ። እንደውም እዚህ ላይ አንዳንድ ዑለማዎች ምን ሲሉ ልንጠቅስ ልናይ እንችላለን። አላህ ስብሓነሁ ወተዓላ እዚህ አያ ላይ ቀደመ ልኢማነ ቢልገይብ አን ኢቃመት ሰላት አለዚነ ዩእሚኑነ ቢልገይብ ካለ በኋላ ወዩቂሙነ ሰላት ነው ያለው። ይሄ ምክንያቱ ምንድነው? ይህ ሊሆን የቻለበት አላህ ስብሓነሁ ወተዓላ ከኢቃመት ሶላትን ቀጥ አድርጎ ከማቋቋም በፊት አልኢማን ቢልገይብ የሚባለውን ያስቀደመው ለምንድን ነው ሲባል ሶላት ከአማኝ እንጂ ተቀባይነት ስለሌለው ነው ይላሉ። ግልጽ ነው አይደለ? ከአማኝ እንጂ ሶላት ተቀባይነት ስለሌለው ነው። ለምን? ሰዎቹ በሩቅ የማያምኑ ከሆኑ እምነታቸው ምን ያደርጋል? አደጋ ላይ ይወድቃል። ኢዘን ያ አዩሃ አለዚነ አመኑ ኩቲበ ዓለይኩም ሰያሙ፣ ጾም በእናንተ ላይ ተደንግጓል የተባሉት አማንያኖች ናቸው። ያላመኑትማ ጾም ተደንግጓል ቢባሉ ጾሙ አልጾሙ ትርጉም አለው? የሚጾሙ ሰዎች አሉ እኮ ግን ተቀባይነት አለው? በአላህ እምነት ከሌላቸው ተቀባይነት የለውም። ግልጽ ነው አይደለ? ወከዛሊከ አንፊቁ ሚን ጠይባት ማ ረዘቅናኩም፣ ከሰየስናችሁ ለግሱ ሲባሉ አማንያኖችን ነው የተባለው። ለምን? ቢመጸውቱ ሰላቸው ተቀባይነት ሊኖረው የሚችለው አማንያኖች ስለሆኑ። ኢዘን በአላህ ከማመን ደግሞ ምንድን ነው? አላህ በሩቅ ከነገረን ከሆነው ማመን፣ መልእክተኛው ዓለይሂ ሰላቱ ወሰላም ስለ ሩቅ በነገሩን በሆነው ነገር ምን ማድረግ? ማመን። ይሄ ሁሉ ሆኖ ነው ትክክለኛ በአላህ ስብሓነሁ ወተዓላ ማመን ሊገኝ የሚችለው ወይም ደግሞ ሊረጋገጥ የሚችለው ማለት ነው። ጠይብ ከዚህ ጋር ተያይዞ ታዲያ እኔ አንድ ማንሳት የፈለግኩት ነጥብ ምንድን ነው? ለምሳሌ ስለ ባህሪው ስለ ከይፍያው ማናፈውን ስለ ከፍታው ከዓርሽ በላይ ከፍ ያለ ስለመሆኑ ሲነግረን አላህ ስብሓነሁ ወተዓላ አርረሕማኑ ዐለል ዐርሽ እስተዋ አለን እንጂ ስለ ከይፍየት እስቲዋ ይሄ የተነገረ ነገር የለም። ለዚህም ተብሎ አንዳንድ ሰዎች ምንድን ነው ብዙ ጊዜ ከይፍያዎች ላይ እንዴታዎች ላይ ጥያቄ የሚያነሱ ሰዎች አሉ፣ ሁላችንም እንደምናውቀው ማለት ነው። አላህ ስብሓነሁ ወተዓላ ደግሞ የተናገረው ስለ ባህሪው እንጂ ስለ ባህሪው ይዘትና እንዴታ አይደለም። ይሄ ማለት ይሄው አላህ ስብሓነሁ ወተዓላ አርረሕማኑ ዐለል ዐርሽ እስተዋ ካለ በኋላ ሰዎች አይ ቀጥታ ቃሉን የምንወስደው ከሆነ ከፍ አለ ብለን የምንወስደው ከሆነ ተቀመጠ፣ ቆመ፣ ወዲያ ሆነ እንዲህ አይነት ነገር ያመጣል። ስለዚህ ከፍ አለ የሚለው ትርጉም አይገባውም እሉ ሰዎች አሉ። እንዴ እኛን እንደ ለአላህ ምድብ የምንሰጠው ይሄ ይስማማዋል፣ ይሄ አይስማማውም። ሲጀመር እዛ ቤት ውስጥ ምን ሰራላችሁ? እንዲህ አይነት ፍልስፍና ውስጥ ለምን ምን ትሰራላችሁ? አእምሯችሁን እዛ ድረስ እንዴት ለምን ትፈቅዳላችሁ? አላህ ያለበት ላይ መቆም ያስፈልጋል። ከፍ ያለ ነው የተባለው አንዳንድ ሰዎች እንገረምባቸዋለን። አይ ለዚህ ቃል እኮ 15 ትርጉም አለው ይሉና ከዛ ደስ ያላቸውን መርጠው ሲያስገቡበት እንመለከታለን። ይሄ አደብ አይደለም። የሚስማማ የማይስማማ እያልን የምንመርጠው እኛ አይደለንም። አላህ ስብሓነሁ ወተዓላ ራሱ ከፍ አለ ብሎ ስለ ራሱ ተናግሯል። ቃሉ ይሄን የሚሰጠው። ስለዚህ አይሽ እንደዚህ ከሆነ እንዴት ነው ከፍ ያለው የሚባለው? ደግሞ ይሄ ከኛ ሩቅ ነው። የአላህ ስብሓነሁ ወተዓላን ከይፍያ የአላህን ከፍ የማለትን ሁኔታ ለማወቅ ሌሎች ነገራቶች ያስፈልጋሉ። ከሚያስፈልጉ ነገራቶች ለምሳሌ አላህ ስብሓነሁ ወተዓላ አሁን ያለበት የሆነውን ይዘት ማየትና ማረጋገጥ ይሄን የሚችላል ወይም ደግሞ ሙሻሃደቱሁ ማለት ነው። አላህን መመልከት ያስፈልጋል እንዴታውን ለማወቅ አለያም ደግሞ አልኸበር ሳዲቅ ዐንሁ ከሱ ከአላህ ስብሓነሁ ወተዓላ ትክክለኛ የሆነ መረጃ መገኘት መቻል አለበት። ስለ አላህ እንዴታ የሚናገር አላህ ከፍ አለ፣ ከፍ ሲል እንዴት ነው ከፍ ያለው? በምን መልኩ ነው? ይህን የሚያስረዳ ነገር ትክክለኛ መረጃ ያስፈልጋል። ይሄ ሳለ ከፍ አለ ከማለት ውጪ በዚህ መልኩ ነው የሚል ነገር አለ? ስለ እንዴታ የሚያወራ ነገር አለ? ትክክለኛ የተገኘ መረጃ ይሄም የለም ማለት
ስለዚህ አሁንም እስተዋ ተባለው ቃል ላይ ነው የምናጥረው ማለት ነው። ኢዘን እንዲህ አይነት ነገር በሌለበት ተጨባጭ ላይ የአላህ ስብሓነሁ ወተዓላ ባህሪያቶችን በተመለከተ እንዴት ነው ብለን ልንል ተገቢ አይደለም። እነሱ ሩቅ ናቸው። ለምሳሌ መልእክተኛው ዓለይሂ ሰላቱ ወሰላም አላህ የሌቱ አንድ ሶስተኛ ሲቀር ሁሌ አላህ በየሌቱ ይወርዳል አሉ። ይወርዳል፣ በቃ ቃሉ ይወርዳል ነው። መልእክተኛው ይወርዳል ነው ያሉት። እንዴት ነው የሚወርደው? መልእክተኛው ዓለይሂ ሰላቱ ወሰላም ያቀሩት ቃልቻ አላቸው እንዴ? በዚህ ይወጣላቸው ደረሳ አለ እንዲህ ነው የሚወርደው ብሎ የቀራ ደረሳ ከሰሃቦቹ የተገኘ ነገር የለም አይደል? ስለ እንዴታ መልእክተኛው አላስተማሩም አይደል? ይዘን በቃ አላህ ይወርዳል በሩቅ እንድናምን አሊያም ደግሞ ባላየናቸው በተነገርናቸውና በሰማናቸው ብቻ እንድናምን የመደረጉ ሚስጥር አንዱ ምንድነው? እብትላዕ ነው፣ ፈተና ነው። አንተ ታምናለህ አታምንም፣ ትሞከራለህ። በነገራችን ላይ ፈተና ሲባል እንደዚሁ ፊት ለፊት ፍጥጥ ብሎ በመመጣጠላ ብቻ አይደለም። ይሄው እንደዚህ የኢማንህ ማረጋገጫ ላይ በራሱ ትፈተናለህ። በማታየው በሰማው ብቻ ታምናለህ አታምንም፣ በተነገርከው በተማርከው ነገር ታምናለህ አታምንም። አሁን እዚህ ጋር መልሱ ያንተ ነው። طيب إذن حول صفات الله تعالى يا الله سبحانه وتعالى بهرياتوችን በተመለከተ وكذلك ስሞችን በተመለከተ የተነገሩን ላይ እንቆማለን። እኔ ሰዎች ገርሞኛል። አላህ ስብሓነሁ ወተዓላ ዛት አለው ካሉን በኋላ ያረጋግጣሉ። ዛት አለው ለአላህ ስብሓነሁ ወተዓላ ያጸድቃሉ። ነገር ግን አንከይፍየት ዛትህ ስንጠይቃቸው ወይም ደግሞ ብንጠይቃቸው ይነግሩናል፣ መንገድ ይችላሉ። አላዩትም። ሳያው ነው አይደል አላህ ዛት እንዳለው በተነገራቸው ነው አይደል ያመኑት። طيب ስለ አላህ እስቲዋ ሲሆን ደግሞ ስለ አላህ ከአርሽ በላይ ከፍ ማለት ሲሆን ደግሞ ምንድነው የሚያስፈራቸው? የተለያዩ በሕፍና ጥናት ውስጥ የሚገቡት ለምንድን ነው? ስለ አላህ መውረድ ሲነገር እንደዚህ ያስይዛል እንደዚህ ያስጨብጣል የሚሉ ምድብ የሚሰጡት ለምንድን ነው? አይ ይመሳሰላል። እንደዚህ የምንል ከሆነ እኮ ከሆነ አካል ጋር ከሆኑ ጋር ይመሳሰላል። ይህን የምትለኝ ከሆነ ራስ ባመጣው ይዛለው መልሽ። አላህ ዛት አለው ብለኸኛል። ዛት የሌለው ፍጡር አለ እንዴ? ዛት የሌለው ፍጡር አለ? ዛት ቃሉ ይመሳሰላል አይደል? ለምን ታዲያ ዛት የለውም ብለህ አልነፈየኸው? ቆም ብሎ ማስተዋል ይፈልጋል። ዛት አለው አምናለሁ፣ እንዴተውን አላቅም። ነገር ግን እዚህ ቦታ ላይ እስተዋ ብሎ ማለት እንዲህ አይደለም። ምክንያቱም እስተዋ የምንል ከሆነ ከብዙ አካላቶች ጋር ይመሳሰላል። ለምን ታመሳሰላለህ? ኢዘን ቆም ብለን ልናስተውል ይገባል። ሌሎችም ባህሪያቶችን ላይ ሌሎችም የተነገሩን ባህሪያቶችን ላይ በተነገሩን ልክ አስተምሮቱ በደረሰን ልክ የመልእክተኛው ዓለይሂ ሰላቱ ወሰላም ደረሶችና ቃልቾች በቀሩት ልክ ልንረዳውና የቆሙበት ላይ ልንቆም ይገባል። والله أعلم وبقدر هذا كفاية وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.